የሁለተኛ ጴጥሮስ ምዕራፍ 3ን ከቁጥር 11 እስከ 18 ያለውን ክፍል ስንመለከት የምናገኘው ነገር ቢኖር ሐዋርያው ጴጥሮስ ለመልእክቱ ተደራሲያኖች ያቀረበላቸውን ጥሪና የሰጣቸውን የመጨረሻ ማስጠንቀቂያ ወይም ማሳሰቢያ እናገኛለን። ከቁጥር 11 እስከ 13 ባለው ክፍል ውስጥ አማኞች በዚህ ምድር ላይ ሲኖሩ የእግዚአብሔርን ቀን መጠበቅ እንደሚገባቸውና የእግዚአብሔርን ቀን ደግሞ መጠበቅ ብቻ ሳይሆን ማስቸኮል፣ ማጣደፍ የተገባቸው መሆኑን ባንክሮ ሲነገር እንመለከታለን። ጥሪው ምንድነው ካልን አማኞች በዚህ ምድር ላይ ሲኖሩ የተቀደሰ ሕይወት በተቀደሰ ኑሮ በቅድስና ኑሮ እንዲመላለሱ የሚል ሲሆን አማኞች በዚህ ምድር ላይ የእግዚአብሔርን ቀን እየጠበቁና እያስቸኮሉ እያጣደፉ በቅዱስ ኑሮ እግዚአብሔርን በመምሰል ሊኖሩ እንደሚገባቸው ማሳሰቢያንም ጥሪንም ሲያቀርብላቸው እንመለከታለን። ስለዚህ አማኞች የእግዚአብሔርን ቀን መምጣት በጉጉት ከመጠበቅ ባሻገር በተቀደሰ ሕይወት በመኖር ተጽዕኖ በማምጣት ሰዎች ወደ ንስሐ እንዲደርሱ የተሰጣቸውን ድል እንዲጠቀሙ የብርሃንና የጨውነት ሚናቸውን ሲወጡ የእግዚአብሔርን ቀን ማስቸኮል እንደሚቻል ከዚህ ክፍል ልንማር እንችላለን። ከቁጥር 14 እስከ 16 ባለው ክፍል ውስጥ ደግሞ እንዴት ባለ ትጋት፣ እንዴት ባለ ጥንቃቄ፣ እንዴት ባለ ሕይወት መኖር እንደሚገባቸው ማሳሰቢያ ይሰጣቸው እንመለከታለን። ያለ እድፍና ያለ ነቀፌታ በሰላም በእርሱ ዘንድ ለመገኘት መጋደል ወይም መትጋት እንደሚገባቸው ሲናገር እንመለከታለን። ያለ እድፍና ያለ ነቀፌታ በሰላም በእሱ እንዲገኙ ወይም ለመገኘት መትጋት መጋደል እንደሚገባቸው ሲነግራቸው እንመለከታለን። ይሄም ብቻ አይደለም፣ የጌታ ትዕግስት መዳናቸው እንደሆነ ያንን ደግሞ ጳውሎስም ቢሆን በጻፋቸው መልእክቶች ውስጥ ያረጋገጣቸው እውነቶች መሆኑን ካሳየ በኋላ አንዳንዶች ያልተማሩና የማይጸኑ ሰዎች ቅዱሳት መጽሐፍትን ለገዛ ጥፋታቸው እንደሚያጣምሙ